ሰላም ውድ የቻናሌ ተከታታዮች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት የፋይዳ ዲጂታል መታወቂያ እንዴት በቴሌብር ማሳተም እንችላለን የሚለውን ነው። በ7 ቀን የሚደርስ በ2 ቀን የሚደርስ እንዲሁም በ6 የሥራ ሰዓታት የሚደርስ ማዘዝ እንችላለን። እሱን እንዴት አድርገን ማዘዝ እንችላለን የሚለውን አሳያችኋለሁ። ሙሉ ቪዲዮውን ተከታተሉት። ከዚህ በፊት የቻናሌ ቤተሰብ ያልነበራችሁ የቻናሌ ቤተሰቡ እንድትሆኑ ጋብዛችኋለሁ። እሺ ወደ ቪዲዮአችን እንሄዳለን። ከዚህ በፊት ቴሌብር ሱፐር አፕን ማጠቀሙ ከሆነ ወደ ፕሌይ ስቶር እንሄድና ቴሌብር ብለን ሰርች በማድረግ ዳውንሎድ እናደርገዋለን ማለት ነው። ዳውንሎድ ካደረግነው በኋላ ያው እኔ ስላለኝ ነው ኦፕን የሚለኝ፣ እናንተ ኢንስቶል ትሉትና ትጭኑታላችሁ ማለት ነው። በስልካችሁ ከጫናችሁት በኋላ ቀጥታ ቴሌብር የምትለውን አፕሊኬሽን እንከፍታታለን ማለት ነው። በምንከፍተው ጊዜ ራሱ የቴሌብር አፕሊኬሽን ዝርዝሮቹ ላይ ምንም ምትል አማራጭ ያመጣልናል። ወደ ታች ስክሮል በምናደርግ ሰዓት ፋይዳ ፕሪንት ምትል አማራጭ ያመጣልናል። እዚህ ጋር ዙም አድርጌ ያሳያችኋለሁ። እዚህ ጋር እንደምታዩት ናሽናል አይዲ ፋይዳ ፕሪንቲንግ ትላለች። እሷን አንድ ጊዜ ክሊክ እናደርጋታለን ማለት ነው። እሷን ክሊክ አንድ ጊዜ ካደረግናት በኋላ ወዴት ይወስደናል? ወደ ፋይዳ ነምበር የምንሞላበት ማለት ነው። ይሄ ምንድነው? በስልካችን ፋይዳ ነምበር ብሎ የተላከልንን እሱን እዚህ ጋር ምተን እንሞላውና ፕሮሲድ የምትል አማራጭ አለች። እሷን አንድ ጊዜ ክሊክ እናደርጋታለን። በስልካችን የሚላክልንን ፋይዳ ነምበር ግዴታ መያዝ ይኖርብናል ማለት ነው። ሞልተን ከጨረስን በኋላ ይሄኛውን ፕሮሲድ እንለዋለን። ወዴት ነው የሚወስደን? አሁን ወደ ስልካችን ዋን ታይም ፓስወርድ ይልክልናል። እኛ መሆናችንን ለማረጋገጥ ወደ ስልክ ቁጥራችን ዋን ታይም ፓስወርድ ይልክልናል። እሱን ፓስወርድ አምጥተን እዚህ እንሞላዋለን። እሺ ፓስወርዱን ሞልተን እንደጨረስን ወዴት ወስደናል? ወደ ስማችን ማለት ነው። ማንነታችንን የሚገልጸውን መታወቂያችንን ያሳየናል ማለት ነው። እኛ መሆናችንን ካረጋገጥን በኋላ እዚህ ጋር እንደምታዩት የተለያዩ ህግና ደንቦች አሉት። እነሱን ህግና ደንቦች ሙሉ በሙሉ በማንበብ እዚህ ጋር በፋይዳ መታወቂያ የህትመት አገልግሎት መረጃ እስማማለሁ የምትለዋን አማራጭ አንድ ጊዜ ክሊክ እናደርጋትና ኔክስት እንለዋለን። እዚህ ጋር ያሉት አማራጮች ምንድን ናቸው? ያው እኛ ጋር በምን ያህል ጊዜ ድረስ የሚለውን የምንመርጥበት አማራጭ ነው። እዚህ ጋር እንደምታዩት በ345 ብር መደበኛው በ7 ቀን ይደርሳል ይለናል። ታች ደግሞ ምንድነው ፕሪሚየሙ በ600 ብር በ2 ቀን ይደርሳል። የመጨረሻው ደግሞ በ800 ብር በ6 የሥራ ሰዓታት ማለት ነው። ለምሳሌ ጠዋት ካዘዛችሁ ከሰዓት ይደርስላችኋል ማለት ነው። ይህም የት ነው የምትቀበሉት? እናንተ በሚቀርባችሁ በማንኛውም የኢትዮ ቴሌኮም ቅርንጫፍ ነው የሚሆነው። እዚህ ጋር እንዴት ነው የምንሞላው? የምንቀበልበትን ቦታ ሪጅን የምትል ቦታ አለች። እሷን አንድ ጊዜ ክሊክ እናደርጋታለን እኛ ያለንበትን አቅጣጫ ለመናገር ማለት ነው። እዚህ ጋር የተለያዩ ሀገራቶች አሉ። ሐዋሳ፣ አዳማ አለ፣ አዲስ አበባ አለ። እኔ አዲስ አበባ ሞልቼ ያሳያቸዋለሁ። አዲስ አበባ የሚለውን ክሊክ ካረኩት በኋላ አዲስ አበባ የት ቦታ ላይ ይላል። የት ቦታ ላይ የት ቅርንጫፍ ላይ ልስጥ ይላል። እሱን እንመርጠለታል። ኢትዮ ቴሌኮም የተለያዩ ቅርንጫፎች አሉት። እኛ በሚቀርብን በፈለግነው አቅራቢያችን በሚገኘው ቅርንጫፍ እንመርጥና ከሰሌክት እንለዋለን ማለት ነው። እኔ የት ነው የሚቀርበኝ ቅርንጫፍ የት ነው? ቦሌ ቡልቡላ ቅርንጫፍ ስለሆነ ባለውበት አካባቢ መሙላትም ስለምችል እዚህ ጋር አሳያቸዋለሁ። ቦሌ ቡልቡላ የሚል ፈልግና እሱን አማራጭ እሞላለሁ ማለት ነው። አሁን ከመረጥንለት በኋላ ወዴት ነው የሚወስደን? ወደ ክፍያ አማራጭ ማለት ነው። አሁን ፕሮሲድ ዊዝ ቴሌብር ካልኩትኝ ምንድነው የሚያደርግልኝ? ክፍያውን ለመክፈል ያመጣልኛል ማለት ነው። የባዘዝኩበት በ7 ቀንም በ6 ቀንም በ6 ሰዓትም ካዘዝኩት እሱን ክፍያውን እዚህ ጋር ያመጣልናል። ክፈል ካልነው ቀጥታ ይከፍላል ማለት ነው። ስላዳመጣችሁኝ አመሰግናለሁ። የቻናሌ ቤተሰብ ያልነበራችሁ የቻናሌ ቤተሰብ እንድትሆኑ ጋብዛችኋለሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሆንላችሁ።